السلام عليكم ورحمة الله وبركاته مالت اسلام سلام اسلام رحمة اسلام بركتنا مالت በእያንዳንዱ ቋንቋችን ሰላምን ረህመትን በረከትን የምናውጅ ከሆነ ለኛ ብቻ ሳይሆን ለዓለም እንደ ዛሬው ሳይሆን እንደ ትናንት በረካ የመጀመሪያዋ ሴት ጡት አጥብታ ረሱልን ማሳደግ እንደቻለችው ትናንት የመጀመሪያውን አዛን ቢላል እንዳወጣው ትናንት ሙስሊሞች በሀገራቸው መኖር አቅቷቸው ወደ ኢትዮጵያ ሲመጡ የመጀመሪያው የኮራፕሽን የሙስና ግብዣ አንቀበልም ያልን ኢትዮጵያኖች እስልምና ሰላም ረህመት በረከት ከሆነ ኢትዮጵያውያን ጡት የምናጠባ ለሰላት የመጀመሪያውን ጥሪ የምናደርግ ሙስና ስንጋበዝ እንቢ የምንል ለሌሎች ምሳሌ የምንሆን ነበርንና ወደዚያ መመለስ አለብን። ሰሞኑን ዩናይትድ አረብ ኤሚሬት ከሼክ መሐመድ ቢን ዛይድ ጋር ስንወያይ ኢትዮጵያ ውስጥ የእስልምና ኢንስቲትዩት መክፈት እናስባለን፣ ምን ታግዘናለህ አልኩት። ብዙ እናግዛችኋለን፣ ምን ትፈልጋላችሁ? ማስተማርም እናስባለን አለኝ። አይ እንድታስተምሩን አንፈልግም፣ እናንተ ዲን ጠፍቶባችኋል፣ እኛ እያሰብን ያለነው ቶሎ ብለን አረብኛውን ተምረን እናንተን አስተምረን ለመመለስ ነው አልኩት። ለምን እንደዛ አሰብክ አለኝ። ሁለት ነገር ነው የነገርኩት። እስላም ሰላም ለሁሉ የሚል አስተምሯል። በመካከለኛው ምስራቅ አልጄሪያን፣ የመንን፣ ግብፅን አሁን እያጋጠመ ያለውን ሁሉ እያፈረሰ ያለው እስላም ራሱ ነው። እስላምን የሚያፈርስ እስላምን የማይገነባ እስላምን የማያግዝ እስላም እናንተ ውስጥ ስር እየሰደደ ነው ያለው። ዋናውን የፒስ አስተምሮ የሰላም አስተምሮ ረስታችኋል። ሁለተኛው አንድ ሙስሊም ለመባል ወሳኝ ከሚባሉ ነገሮች ያው ሁላችሁ የምታውቁት አምስቱ ዋጅብ ተብሎ የሚጠራው ነው። ዋጅብ አንደኛው ማመን ሲሆን አራቱ ግን መስጠት ነው። ሰላት መስጠት ነው፣ ረመዳን መስጠት ነው፣ ዘካ መስጠት ነው፣ ሐጅም መን استطاع ኢለይሂ ሰቢላ መስጠት ነው። እስልምና መቀበል አይደለም መስጠት ነው። ማመን ሰላት ስንሰግድ ጊዜ መስጠት፣ ንያ መስጠት፣ ራስን መስጠት ነው። ስንጾም ራስን ጎርቶ መስጠት ነው። ዘካም መስጠት ነው። ዱቤ ዱጋቲያ ቀበልን መሪ ያደረገ እስልምና እስላምን ይስታል። እስላም በሰላመታው ረህመትን በረከትን ካወጀ በኋላ በህይወቱም መስጠትን ይለማመዳል። ይሄ ሲሆን ኦሪጂናል ሙስሊም ይኖራል። ሁለተኛው ናፍታት ያ ዶክተር ጃላላ ሁለተኛው ሐሳብ ኢትዮጵያ ውስጥ ያሉ ሙስሊሞች ሳውዲ፣ ቃታር፣ ዩኤኢ
ኩዌት ካሉት በሙሉ ይበልጣሉ። ተደምረው እነሱ 35 አይሞሉም። የኛን ቁጥር ታውቁታላችሁ። ለምን አመጣው የቁጥሩን ጉዳይ አሉኝ። እስላም በጀማዓ ያምናል አልኳቸው። እንደምንበልጥ እንደምንልቅ ካወቃችሁ ወደ ዋናው መርህ መመለስ ነው። ሰላምን፣ ረሕመትን፣ በረከትን ማወጅ መስጠት ላይ የተንተራሰ እስልምናን መለማመድ ነው። እሱን ስናደርግ ትናንት ሸሽተው እንደመጡ